ሰላም ጤና ይስጥልን ውድ የረመጥ ሚዲያ ቤተሰቦች እንደምን አላችሁ? ይህ ረመጥ ሚዲያ ነው። የሰዓቱን አበይት ወሬዎች ይዘንላችሁ ቀርበናል። በቅድሚያም አርዕስተ ወሬዎቹን ወደ እናንተ እናደርሳለን። ባለፉት 2 ቀናት በአደንዛዥ እጽ ወንጀሎች 3 ሰዎች በስቅላት ተቀጡ። በአንድ ዓመት ውስጥ 630 ሺህ ሰዎች በኤድስ ሞተዋል ተባለ። ወደ ዝርዝሩ እናልፋለን። እስከ ዝግጅታችን ፍጻሜ ድረስ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጋብዛለን። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ባለፉት 2 ቀናት በአደንዛዥ እጽ ወንጀሎች 3 ሰዎች በስቅላት ተቀጡ። ሲንጋፖር ባለፈው ሳምንት በአደንዛዥ እጽ ወንጀሎች 3 ሰዎችን በስቅላት የቀጣች ሲሆን ዘንድሮ በአጠቃላይ ተግባራዊ የተደረገው የሞት ቅጣት 17 ደርሷል ተብሏል። ከ2003 ዓ.ም ወዲህ ከፍተኛ ተደርጎም ተመዝግቧል። ይህው ቅጣት ተግባራዊ የሆነው በአደንዛዥ እጽ ወንጀሎች ላይ የሞት ቅጣትን በመቃወም ህገ መንግስታዊ ውዝግብ ሊነሳ 1 ሳምንት ሲቀረው ነው ተብሏል። ሲንጋፖር በደቡብ ምስራቅ እስያ ከሚገኙ ሀገራት ለአደንዛዥ እጽ ወንጀሎች አስፈላጊ መከላከያ ናቸው ስትል በዓለም ላይ በጣም ከባድ የጸረ አደንዛዥ እጽ ህጎች አሏት። በህገ ወጥ የአደንዛዥ እጽ ማዘዋወር ወንጀል የተከሰሰ ማንኛውም ሰው መሸጥ፣ መስጠት፣ ማጓጓዝ ወይም ማስተዳደርን ህጉ ያጠቃልላል። ከ15 ግራም በላይ ዲያሞርፊን፣ ከ30 ግራም በላይ ኮኬይን፣ ከ250 ግራም በላይ ሜታፌታሚን እና ከ500 ግራም በላይ ካናቢስ በሲንጋፖር የሞት ፍርድ ያስቀጣል። ህገ መንግስታዊ ጥያቄውን ያቀረቡት 7 አክቲቪስቶች የሲንጋፖር አስገዳጅ የሞት ቅጣት ህገ መንግስታዊ የህይወት መብቶችን እና የህግ ጥበቃን የጣሰ ነው ሲሉ ይከራከራሉ። ህገ መንግስቱ ማንኛውም ሰው በህግ ከተደነገገው በቀር ህይወቱን ወይም ነጻነቱን አይገፈፍም ይላል። የሲንጋፖር አረመኔያዊ የአደንዛዥ እጽ ቁጥጥር ነው የተባለው አገዛዝ በዓለም መድረክ ላይ ከፍተኛ ተቃውሞ እየገጠመው ይገኛል። የሀገር ውስጥ አክቲቪስት ቡድን ትራንስፎርሜቲቭ ጀስቲስ ኮሌክቲቭ በበኩሉ በአደንዛዥ እጽ ወንጀል ሰዎችን እየገደሉ ከሚገኙ ጥቂት ሀገራት አንዷ ሲንጋፖር ነች ብሏል ያለው ዳጉ ጆርናል ነው። በአንድ ዓመት ውስጥ 630 ሺህ ሰዎች በኤድስ ሞተዋል ተባለ። የዓለም ጤና ድርጅት ህዳር 22 ቀን በሚያከብረው ዓለም አቀፍ የኤድስ ቀንን አስመልክቶ ባወጣው ሪፖርት እንደ አውሮፓውያን አቆጣጠር በ2024 የኤችአይቪ ኢንፌክሽን በ1.3 ሚሊዮን ሰዎች ላይ መመዝገቡን አስታውቋል። በኤችአይቪ ምክንያት በተከሰቱ ህመሞች ምክንያት ደግሞ 630 ሺህ ሰዎች መሞታቸውን አስታውቋል። በዚህኛው የፈረንጆቹ ዓመት በዓለም ዙሪያ ከቫይረሱ ጋር የሚኖሩ ሰዎች ቁጥር 40.8 ሚሊዮን ደርሷልም ነው ያለው። የዓለም ጤና ድርጅት ከአጋሮቹ ጋር በመሆን ዘንድሮ የዓለም ኤድስ ቀንን መቋረጥን ማሸነፍ የኤድስ ምላሽን መለወጥ በሚል መሪ ቃል የሚከበር ሲሆን እንደ አውሮፓውያን አቆጣጠር እስከ 2030 ድረስ የኤድስን ወረርሽኝ ለማስቆም ቀጣይነት ያለው የፖለቲካ አመራር፣ ዓለም አቀፍ ትብብርና በሰብአዊ መብቶች ላይ የተመሰረተ አቀራረቦችን እንዲኖር ጥሪ አቅርበዋል። የዓለም ጤና ድርጅት እንዳለው ከ10 ዓመታት እድገት በኋላ የኤችአይቪ ምላሽ ወሳኝ ምዕራፍ ላይ ነው። ህይወት አድን አገልግሎቶች እየተስተጓጎሉ ነው። ብዙ ማህበረሰቦች ለተጋላጭነት ተዳርገዋል። ሆኖም እነዚህ ችግሮች ቢኖሩም ኤድስን ለማስቆም በሚጥሩ ማህበረሰቦች ቁርጠኝነት፣ የመቋቋም አቅምና ፈጠራ ውስጥ ተስፋ አለ ብሏል። በተለይም በአፍሪካ ህፃናት፣ ታዳጊ ልጃገረዶችና ወጣት ሴቶች ለተጨማሪ ተጋላጭነት ተጋልጠዋል ሲል ድርጅቱ መግለጹ ተዘግቧል። ለሰዓቱ የነበሩን መረጃዎች እነዚህ ነበሩ። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ጤና ይስጥልን።